ጾም ሲሆን ኬክ መብላት የሚያምራችሁ ይሄ ቪዲዮ እንዳያልፋችሁ ተቆራጭ የጾም ኬክ ዛሬ አሰራር አሳያችኋለሁ። እንደዚህ አይነት ኮሜንት ስትጽፉልኝ ደግሞ በጣም ነው ደስ የሚለኝ። የእሷ ትግርኛ ይገባናል ለምትለው እኔ ደግሞ በደንብ አድርጌ በአማርኛ ኤክስፕሌን እያደረኩ ቪዲዮ እሰራላችኋለሁ ስለምወዳችሁ ማለት ነው። እዚህ ጋር ግብአቱና መጠኑን ስክሪን ላይ ጽፌላችኋለሁ። ሰው ወደ አሰራሩ እንሄዳለን። በመጀመሪያ 2 ሙዝ አረጋለሁ ማለት ነው። በጣም የበሰለ ሙዝ ነው የተጠቀምኩት። ከዛ ዘይት፣ ቫኒላ፣ ስኳር፣ ቬኒገር፣ አቸቶ፣ ቤኪንግ ፓውደር፣ ትንሽዬ ጨው፣ ውሃ፣ በመጨረሻ ደግሞ ፎርኖ ዱቄት 1 ኩባያ አረኩኝ። ከዛ በደንብ አድርጌ ብለንድ አደርገዋለሁ፣ ሚክስ እናደርገዋለን። ከዛ ፓትሪያችን እናመጣና ዘይት እናደርጋለን። እዚህ ጋር እኔ ፒስታሾ አድርጌያለሁ። ያው እኔ ኤክስትራ ነገር ስለምወድ ነው እንጂ ግዴታ አይደለም። ከዛ ሊጡን እንገለብጣለን። ኦቨናችንን ከላይና ከታች አብርተን በ180 ዲግሪ ለ45 ደቂቃ አብስዬዋለሁ እኔ። እናንተ እንደየ ኦቨናችሁ። ከዛም ከኦቨን ከወጣ በኋላ እንደዚህ ስተኪኒ አድርገን መብሰሉን እናየዋለን። በስሎልኛል፣ ቆንጆ ሆኗል። ከዛ እዚህ ጋር እኔ ከላይ የተፈጨ ስኳርና ውሃ በጥብጬ አረግበታለሁ። እሱን ደግሞ የማረገው ከላይ ፒስታሾ ዲኮር ማድረግ ስለምፈልግ እሱ ጥብቅ ብሎ እንዳይረግፍብኝ ብዬ ነው። ፒስታሾውን ለመያዣ ነው የተጠቀምኩት። ይሄ ኤክስትራ ነገር ነው። እዛው እያለ በቃ አውጥታችሁ መብላት ትችላላችሁ። እንደኔ ዲኮር ከፈለጋችሁ ደግሞ እንደዚህ አድርጋችሁ በፒስታሾም ሆነ በአልመንድም ሆነ ማሳመር ትችላላችሁ ማለት ነው። በመጨረሻም ይህንን ይመስላል የጾም ኬክ። በጣም ነው የሚጣፍጠው። በጣም ፍላፊ ነው። ይሄ ቬኒገር አቸቶ የምናስገባው እሱ በጣም ያግዘናል። ሞር ፍላፊ ሆነው ለስላሳ እንዲሆንልን ኬኩ ማለት ነው። ይሁት እንዴት እንደሚያምር ሲጣፍጥ ደሞና በጣም ነው የምወዳችሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ አሁን ጾመኛ የሆናችሁ ተነሱና ቡና ቁርሳችሁን ኬካችሁን ሰርታችሁ ቡናችሁን ጠጡ። በጣም ነው የምወዳችሁ። ስለምትሰጡኝ አስተያየት፣ ኮሜንት፣ ሁሉም ነገር አላህ ያክብርልኝ። እወዳችኋለሁ። ያ እንብላ። ባይ